ጋይስ ወጣቱን ምንድነው እንደዚህ ተስፋ ያስቆረጠው? ተመልከቷት። ይቺ ልጅ በዛሬው ዕለት ራሷን ያጠፋች ሲሆን ታዲያ ከመሞቷ ከጥቂት ደቂቃዎች በፊት በጣም እንደመረራትና ከዚህ በኋላ ዘላቂ የሆነ እረፍትን የሚሰጣት ስራ ወይ ትዳር ሳይሆን ሞት እንደሆነ ቪዲዮ ሰርታ እንግዲህ በዚህ ሰዓት ራሷን ሰቅላ አጥፍታለች። እጅግ በጣም ያሳዝናል። በቅድሚያ በቦኒ ህልፈት ሀዘን ውስጥ ላላችሁ ቤተሰቦች፣ ወዳጅ ዘመዶች በሙሉ መጽናናትን እመኛለሁ። በቀጥታ ወደ ቦኒ ጉዳይ ከመግባቴ በፊት ግን አንድ አዲስ አበባ ውስጥ የተከሰተ እውነተኛ ገጠመኝ ላጫውታችሁ። በአንድ ትምህርት ቤት ውስጥ ነው መምህራን መረብ ኳስ ይጫወታሉ። አንድ ተማሪ አንደኛውን መምህር አንዴ ማዋራ ጉዳይ አለኝ ይለዋል። መምህርም ቆይ አንዴ እቺን ጨዋታ ልጨርስ አወራለሁ ይለዋል። ትንሽ ቆይቶ መጥቶ መምህር አንዴ ፈልጌ ነበር ላዋራ ይለዋል። ቆይ አልኩህ አይደል እንዴ ምንድነው? አንዴ እቺን ልጨርስ በቃ እንትን አዋራለሁ። ያው ሲዘው ስለሆነ ኃይለኛው እንትንም ፉክክር ላይ ስለነበሩ መምህሩ በመረብ ኳሱ ተመስጧል። አንድ 30 ደቂቃ ቆይቶ ይመጣና መምህር ለመጨረሻ ጊዜ ላዋራ ፈልጋለሁ በእናትህ አዋራኝ ይለዋል። ሂድ እባክህ እኔ ነገርኩህ አይደል እንዴ የራስ ጉዳይ ምንድነው? እዚህ እንትን ያው ይሄን ጨርሻ አዋራለሁ በቃ የራስ ጉዳይ ይለዋል። ተማሪው ምንም እንዳሽ አልሰጠውም። ጸጥ ብሎ ሄደ። ከጥቂት ቆይታ በኋላ ጩኸት ተሰማ። ከወደ ሽንት ቤት አካባቢ ተሰማ። ያ መምህር አበደ። ልጁ ተንጠልጥሏል። ምክንያቱም ምን ሊነግረው ነበረ? ምን ነበር የሚያወራው? ምን ሊነግረው ነበረ ተማሪው ለመምህሩ? መምህሩ አበደ። ትምህርት ቤቱን መልቀቂያ ሳይዝ እንኳን ጥሎ ጠፋ። በኋላም የሆነ ቦታ ጸበል ለረጅም ጊዜ እዛ መቆየቱን አውቃለሁ። ጸጸተው። አንዳንድ ጊዜ የሆነ ሰው እባካችሁ አዋሩኝ፣ እባካችሁ ነገር ልንገራችሁ ሲል ቢያንስ ሐሳቡን እንኳን ብንሰማው መልካም ነው። ቦኒ ገና አንድ ፍሬ ልጅ ነች፣ ወጣት ነች። ምንድነው እንድትሞት ያደረጋት? እዛ ኮመንት የተጻፈው ኮመንት አይደለም በፍጹም። ድሮስ የታቀ 800,000 ፎሎወር እስክትደርስ አልተሰደበችም፣ አልተሰደቧትም፣ አልጻፉላትም። ይሄ ሐሳብ ለማስቀየር የተደረገ ነገር ይመስላል። በፍጹም ኮመንት አይደለም ይሄ፣ ኮመንት አይደለም፣ ከኮመንት ያልፋል። እቺ ልጅ ጠንካራ ልጅ ነች። ጉያንኩን አከዱፍቱ እርግጠኛን ቶሪያኒ ከናፍዩ አናን መጅረኝ ነገራ ወጀደ ጅረኝ ጅራዱ ሳርጌራ ወርን ሲንገደቺ ሰዲፋማ ማቲንኮ በሎቲኮ ህሪዮንዲኮ እንዲከሰን ያው እንደ በቪዲዮ ላይ እንዳይባት የተለያዩ ስራዎችን ትሞክራለች። ጠንካራ ለወራት ለቀናት የዘለቀ ድብን ቅጥል ያደረጋት ነገር አለ። ለማን ታውራው? ተቃጠለች፣ ነደደች። የልቧን ለማን ትተንፍስ? የላይቭ ላይ ራሴን ላጠፋ ነው ትዳርንም አይቻለው ኑሮም በቃኝ ካለች ከ3 ሰዓታት በኋላ ነው ራሷን ያጠፋችው አሉ። ሰው የለም ከ800,000 ተከታይሽ ቢያንስ 1,000 እንኳን ኦንላይን ይኖራል። ለፖሊስ ተነግሮ እቺ ልጅ ባለችበት ክትል እንዲደረግ ራሷን እንዳታጠፋ ምናምን አይደረግም። ጭራሽ ማብሸቅ ነው የሚያስፈልገው። እዛ ላይ እንደዚህ ታነቂ ያው ገመዱሽ ቅርብሽ ነው ያያሹ ቀዩ ገመድ ምናምን ነው የሚባለው። እንደዚህ ነው ህይወት፣ እንደዚህ ናት። እቺ ልጅ ለቤተሰብ፣ ለራሷ፣ ለሀገር፣ ለብዙ ሰው የምትደርስ አልነበረችም። ምንም አልጠቀመችም። የሷ መሞት ማንንም እንትና አይጎዳም፣ አያጎልም። ያጎላል፣ በብዙ ያጎላል። በቤተሰብ ላይ ሀዘን መምጣት ራሱ ማጉዳል ነው። የዚህ ልጅ መሞት ብዙ ያጎላል። ለምንድን ነው የሞተችው? ምን ነበር ያስጨነቃት? ምንድን ያስጨነቃት? ቀይ ገመድ ይዛ እስክትንጠለጠል ድረስ ያደረጋት ምንድን ነው? ቅጥል ያደረጋት ምንድን ነው? ያንን ፖሊስ መርምሮ እንደሚደርስበት ተስፋ አለኝ። ባሏ የተባለው ካጠገቧ አለ የተባለው የት አለ? እንደውም ስትናገር ላይክ አልጎ ነበር የሚል ነገር ሰምቻለሁ። 100% እሱንም ተጠያቂ መጠየቅ አለበት ምላቸው ሪዝኖች አሉኝ። ምክንያቱም አንድ ትዳር ውስጥ ባለ ትዳር ሆነ አንድ ቤት ውስጥ ስትኖር
አይ ቲንክ ስለሚስትህ አንዳንድ ነገሮችን ማወቅ አለብህ አይደለ? የሜንታል ሄልዝ ችግርም ካለ እንዲህ አይነት ሳይኖች ሲኖሩ የምታውቃቸው ነገር አለ። እዚህ ቪዲዮ ላይ ራሱ ሲምፕሊ ዛሬ የሰራችው ቪዲዮ አንደኛ ላይክ ያደረገው ባለቤቷ ነበረ። ያም ስክሪንሻት ተይዟል አለ። ራሴን አጠፋለሁ ብላ እንደዛ አይነት ኢሞሽናል የሆነ ቪዲዮ ሰርታ ገመድ ይዛ ያለችን ሴት ባለቤትህ እንደዛ አድርጋ ብታይ እንዋጥ። በምን አይነት ሜንታሊቲ በምን አይነት ጭንቅላት ነው ላይክ አድርገ የምታልፈው? ወይም ቪዲዮን ማለት ነው። ለምነው ላይክ የሚያደርገው? እሷ እንደዚህ እየተናገረች ምን ስለሆነ ላይክ የሚያደርገው? አይ ቲንክ ህግ መጨረሻውን ይነግረናል የሚል ተስፋ አለኝ። ግን በአጠቃላይ ግን እንደዚህ ሰዎች ሲጨነቁ የምር በቲክቶክም በዩቲዩብም በአካልም በተለያየ ሶሻል ሚዲያዎች ላይ ሀሳባቸውን ሲገልጹ ቢያንስ ለእነሱ እንኳን ምላሽ መስጠት ባንችል ኔጌቲቭ ነገር አንናገራቸው፣ አንጻፍባቸው። ካቃተን ዝም እንበል፣ የምንችል ከሆነ ደግሞ እንርዳቸው። አሁን እች ልጅ ሞተች፣ እሺ ማን ይጠቀማል? ርችት ማን ሊተኩስ ነው? እልልልል ብሎ ማን ነው የሚያወራው? ምን ተጠቀመ? ልትፈወስ ልትድንበት የልቧን ብትናገር ወይ ደግሞ ያ የተፈጠረውን ችግር ሶሉሽን ተገኝቶለት ረጅም ዕድሜ መኖር እየቻለች ሽበት አውጥታ ልጆች ወልዳ የልጅ ልጅ አይታ መኖር እየቻለች በዚህ ዕድሜዋ ራሷን ስታጠፋ አያሳዝንም? ይሄ ራሱ የአንድ የሀገር ጉዳት አይደለም? ዳስጣል ማለት እኮ ይህንን ኮንቴዲሚ አፍሮ የሚለው ዳስጣል ነው። ይሄ በቃ ሀዘን ነው። ሀዘን ገባ እዛ ቤት። ሀዘን ከገባ ዳስ ነው የምጥሉት። ምን ትጠቀማላችሁ? አሁን በዚህ ልጅ ያብሽቃችሁ ገደላችኋት። እግዚአብሔር ልቦና ይስጣችሁ ነው የምለው። ሌላ ምንም አይደለም። ፈጣሪ ነፍሷን ይማረው፣ ለቤተሰቦቿ መጽናናት ነች ይስጣቸው። በጣም የሚያሳዝን ነው። ብቻ በምን አይነት ሜንታሊቲ በምን አይነት ጭንቅላት ነው ላይክ አድርገ የምታልፈው? ወይም ቪዲዮን ማለት ነው አለ ተይዟል፣ ስክሪንሻት አለን ማለት ነው ኦፊሻሊ እሱ ፔጅ። ከዛ ውጭ ደግሞ she was actually crying out loud። ሰፋ አድርጋችሁ ካሰባችሁ ማንኛውም ሰው ራሱን ከምር ማጥፋት የሚፈልግ ሰው ተናግሮ አይደለም የሚያደርገው፣ በድብቅ ማንንም ሳያሳውቅ ጸጥ ብሎ ነው የሚያደርገው። እቺ ልጅ ሚዲያ ላይ መታ ላይቭ ገብታ ነበረ ከ3 ከ4 ሰዓት በፊት እንትን ከማለቷ በፊት ላይቭ ላይ ነበረች። ቪዲዮን ከሰራች ከ3 ሰዓት በኋላ ነው ራሷን ያጠፋችው። ስለዚህ እንዴት ነው አትሊስት ሌላ ሰው ይቅር፣ የሩቅ ሰው ጓደኛ፣ ዘመድ አዝማድ ኦኬ፣ ባለቤቷ ግን እንዴት ነው ሊያተርፋት ያልቻለው? በሰዓቱ ያልደረሰላት ነው የኔ ጥያቄ ማለት ነው።